ባለፉት ጥቂት ዓመታት የተጓዝንበት የመጀመሪያው የብልጽግና ጉዞ ምዕራፍ 1 የመነሳት ዘመን ነበር። ከጥልቅ እንቅልፍ ከብዙ ዕዳ መንቃት መነሳት የጀመርንበት ዓመት ነበር፣ ምዕራፍ ነበር። በዚህ ምዕራፍ የታሰረ ይፈታ፣ የተሰደደ ይመለስ፣ ያኮረፈ ይታረቅ፣ የተባረረ ከመከላከያም ከዩኒቨርሲቲም ይመለስ፣ የተከፋፈለ በኦርቶዶክሱም በእስላሙም ይደመር፣ አቧራ ይራገፍ፣ ጸጋ ይገለጥ፣ ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በዚህ እኛ እንኮራለን።